አብረን እንድናድር አስቤኝ። እኔማ ላንቺ ተፋሽው ተገኘሽ እባክሽ። ካሜራውን አጥፋው በቃ። ይቅርታ በጣም እንደዚህ አይነት ነገር ገጥሞኝ ያውቅም ለመናገር በእውነት። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ፍቅረኛሞች ናችሁ? አዎ። ዛሬ አንድ ቻሌንጅ ሰጣችሁ ነው። ቤስት ፍሬንዳችሁ ጋር ትደውሉና አንቺ የሱ ቤስት ፍሬንድ ጋር ትደውይለታለሽ፣ አንተ ደግሞ የሷ ቤስት ፍሬንድ ጋር ትደውልላትና ዛሬ ብቻሽን ማግኘት ፈልጋለሁ ትላታለህ። እራት ልጋብዝሽ ፈልጌ ነው ለሷ እንዳትነግሪያት ትላታለህ። ተስማማለች አትስማማም እናያለን። አንቺም ደግሞ ለሱ ትያለሽ። ግን ምን የሚል ይመስላችኋል? የኔው እሺ ምን ነው ይመስል ያንቺስ? አይ የኔ በፍጹም አታደርገውም። ስለዚህ እንደውል አታረገውም። ያው እንደውል ዛሬ ከበርሽ። ሄሎ ወይ እንዴት ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ሰበሽ አለሁ። ጠፋህ እኮ አትደውልም እንዴ? እኔማ ላንቺ ተፋሽው ተገኘሽ እባክሽ። ዛሬ እንዳጋጣሚ ኤቢ የለም ነበረ ቤትና ኦኬ እራት መብላት ከቻለን ብዬ ነበር። ከማን ጋር? ከአንተ ጋር። እራት? አዎ ምን ችግር አለው? እራት በልተን እናመሻለን። ማን እንደውሽ እናውቀሻል? አዎ ግን ያው ደስ ስለምትመቸኝ ነው። በቤተሰብ አትጨማለቂ። ተዘጋው ነው ስልክ። ምን ሆነ ነው? ኖርማል ነው እንዴ? የለም እኮ እሱ የምን እራት ነው? ከፈለግሽ ምሳ ምናምን መብራት እኮ ኤቢ የለም ስለደበረኝ እኮ ነው። በቤተሰብ ቆይ ይኸውልህ ስማኝ ገባና አውጣ። እንዴት አሰብኩ? እግዚአብሔር አሉ። ሰላም ጽጌ እንዴት ነሽ? አለሁ። እንዴት ነህ? አለን እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ አለሁ። ምን ነው ድምፅሽ? ምን ሆነብሽ? እንዴ ቅርብ ያለ ነገር ነው። የደበረው ነገር ነው የምትመስለው። አዎ ደብሮኛል ትንሽ እባክሽ። የት ሆነሽ ነው? እኔ ቤት ነኝ። ኧረ ምን እየሰራሽ? ኦኬ አይ ቤት ብቻዬን ነበርኩኝና እንደ አጋጣሚ ወይን ገዝቼ ብቻዬን መጠጣት ደበረኝና እዛው ደግሞ የለችም አዲስ አበባ ሄዳለች እና አብረን እንድናሳልፍ ፈልጌ ነበር። ቤት ታዲያ እንዴት ነው? አትመጣም? ዛሬ አብረን እንድናድር አስቤኝ። ያው ዛሬ አትመጣም። ደስ ይለኛል ግን ብትመጣስ? አይ አትመጣም፣ የእውነት አትመጣም። እሺ አንተን ከሚደብርክ ትመጫለሽ? እመጣለሁኝ ግን ባታቀርቶ በቃ እሺ እደውልልሻለሁ። እዚህ አማታም አንተ ስልኩን ስጠኝ። ያምሻል እንዴ? ምን ይሆንሽ ነው እንዴ? ለጨዋታ ነው እንዴ? ጓደኛዬ ነሽ ጀርባው ሲሰጥ እናንተ ያመኑት በጌታ ስም እንደዚህ አይነት ነገር ገጥሞኝ ያውቅም ለመናገር በእውነት። እሺ ስነ ስርዓት እሺ ያማታል እንዴ? እሺ ታይ እሺ ሰጥሻለሁ። ታይ ስልኩን ስጠኝ። ካሜራውን አጥፋው በቃ። ይቅርታ በጣም በቃ እሺ እኮ እንደውለታለን። ይቅርታ በጣም እኔ የምለው ያን ቀን ሩጣችሁ አመለጣችኋት እንዴ? ቀይ ያስፈልገን እጥፍ አልንባት እኮ። አንተ ግን ምን ሆነ ነው ያኔ ሮጥከው? ኧረ እኔማ ሽንቴ መጥቶ ነው እባክህ። ለሽንት ትሮጣለህ እንዴ? ማንደን ነው አንቺ? ችግር ካለ እንፍታን። ሰምበል ወደዛ አፈቅርሻለሁ ብለህ ላክልኝ ደብዳቤ ደግሞ ደርሶኛል። ምንድነው የምትቀባጥሪ? ምንድነው ጓደኞች ፊት ስለሆን ካፈር ደግሞ ፍቅርን ለመግለጽ የተጠቀምካቸው ቃላቶች በጣም ደስ ብለውኛል። ምንድነው የምታወሪው?
እሺ ማትለኝ ከሆነ እንደዚህ ጓደኞች ፊት እየመጣው እየቀባጠርኩ ነው ማሸማቀቅ። ስትወደድ የመጀመሪያ ነው እንዴ? ኧረ እድሜ ልኳን የምትወደኝ እናት አለችኝ። እናቴ ስትል የድሮ ቦታ ሳጣ ጓደኞችን የሰፈር ልጆች ጠይቄ እቤት ሄድኩኝ። ከዛ ቤት እናትን አገኘኋት። እንደማፈቅር ስነግራት የት እንዳለ ነገረችኝ። መጣሁ። ምን? ኧረ ግንብ ጥብሳች። ምንድነው ደግሞ ግንብ ጥብስ? ግንብ ጥብስ አታውቅም? አሃ ትሰሚያለሽ? በጣም መስመር እያለፍሽ ነው። እሺ እንደዚህ ከተጠጋኝ ለምን አስመኝም? አንቺ ያምሻል መሰለኝ። እሺ ስጦታ አምጥቼልሃለሁ አትቀበለኝም? ከነ ስጦታሽ ከዚህ ጥፊ። ሰፈራችሁ ድረስ ሄደን ይዘናት እንመጣለን። ነይ ሳሚ። ልቀቀኝ። አንቺ መጥቂ እንዳለሽ ነይ እያልኩሽ አይደል? አንቺ ለምን አትተወኝም? ለምን አለቀች? ኧረ ጀግናው ለሲት ብለህ የማታውቀው ሰፈር መጣ። የማላገኝ መስሎ ነበር። የማያገኝ መስሎ ነበር። ለዚህ ድፍረትህ ብቻዬን ነው የምገጥምህ። አንድ ሰው ላይ ደርግ መሬቱን ይዞ በሊዝ ዞር በሚል ከፋ ከዚህ ሁሉም ፋራ ሰሚ እሱ ሆነ ከከሊትም ወደፊት እንደ ግማሽ በቂ ወደ እውነቱ እኮ ነው ማደር። ሁለተኛ አጠገቧ እንዳትደርስ። ባለ ጉዳይ ጠቢቡ ሰለም ጾታውን አሁን ልስጥህ። ምንድን ነው እሱ? ይኸው ና እንጂ በቃ እንገናኛለን። አንተ ቆይ ሁሌ እንደ ጅል መሆን አይሰለችህም እንዴ? አንቺም እኮ እንደወጣት አይደለሽ ይሁንሽ ደረቅ። በቃ መታወቅ አልፈልግም። እርግጠኛ ነሽ? በደንብ ነይ ውጪ። እንዴ ምን ለማድረግ እየሞከርክ ነው? አሁንስ በዛ። ስምሽን ካልነገርሽኝ ከዚች ቤት ንቅንቅ አለ። ይኸውልህ ሲል አምላክ ራስ ላይ ጣጣ ባታመጣ ነው የሚሻልህ። ናውጣ። አልወጣም። ያ የፈራረሰ ሽማግሌ ከኔ እንደማያድርሽ ነግሬሽ ነው። ማነሽ ዘመናዊ የአይኔን ጠብታ እኮ ብፈልገው ይሄ ደግሞ የማን ነው ወጠቴ? ምንድነው ቤትሽ ሽማግሌዎች ማቆያ ነው እንዴ? ምን አባህ ነው ያልከው እንዴ? ምን ሆነሃል? አጎቴ የማታውቀውን ሰው እንዴት ከመሬት ተነስተህ ትማታለህ? እሺ ቆይ አንድ ነገር ቢሆንብህስ? ይሁና ታዲያ ሲሰድበኝ ቆሜ ለየው። ልክ አልሰራህም አጎቴ። አይዞ ምን ይሄን ይመታ? እውነትም አይኔ ደክሟል። የሰነዘርኩት እኮ ላንገቱ ነበር። መጣሁ። ቆይ ምን አለበት ብትሰማኝ? ወይኔ አጎቴ በጣም ኃይለኛ ነው። ከሱ ጋር አትነካካው። ስምሽን ብትነግሪኝ እዚህ ባልተዳረስን ነበር። እጄን ባልተሰበረ። ጸባይ ካለ ነግሮ ይሆናል። መቼ? በእኔ ምክንያት ስለሆነ የተሰበርከው እስኪሻል ድረስ እንከባከብሃለሁ። በዛም ደግሞ ጸባይ ይታያል። ባንዳ ይህ ሽማግሌ ግን ቀኑን ይጠብቅ እንዴ። አጎቴ መሆኑንም አትርሳ። በቃ ለዛሬ እንደዚህ ከሆነ ለነገ ደግሞ ሌላ መፍትሄ እንፈልጋለን። ነገ እንገናኛለን ማለት ነው? እንገናኛለን። እናት እንዴ በጠራራ ፀሐይ ሊዘርፈኝ ብቻ ባልሆነ። ኧረ እናት ሌላ ሰፈር መስዬ ነው። እዚሁ ነው ቤት። እሺ እዚሁ ነው ሰፈሬ። ምን ፈልገሽ? ስሚ እባክሽ ሂጂ ወደዛ። ልብስሽ ተበላሽቷል ማለት የወራ ልቀቂ። አንቺ እናርግሽ ሂጂ። ሂጂ እንጂ ደግሞ ሸሚዜ መልሰሽ አምጪ። እሺ እኔን ነው መሰለኝ የፈለግሽው? ሸሚዜ ልሰጥ ነው። እንደመታሽን ጥፊ ቢሆን ደግሜ ማስታወስ የራሱ ነው የሆኜ ነው። ይቅርታ። ጣጣ የለውም። ደግሞ እዚህ ሰፈር እንዳሉኝ ሻውቂያለሁ። ነይ ልሸኝሽ። ወዴት? ወደ ሰፈርሽ ነው። ኧረ እኔ ራሴ እሄዳለሁ። ምን ሆነሻል? ሰው ካገኝ ጥሩ አይደለም፣ አይለቀኝም። ማን ነው እሱ? አባትሽ ነው? አይ አይደለም። አዎ አታወዛግኝ። ነይ እንሂድ።
ምንድነው ዝም ብለሽ የምትደነግጪው? ባለፈው ምን ሆነሽ ነው? ዶርዬ መስለኸኝ ልዘርፈኝ ነበር የመሰለኝ። ከዛ ደግሞ ስትጠጋኝ ልስመኝ መስሎኝ ደንግጬ በጥፊ መታው። እንድስምሽ ፈልገሽ ነበር ማለት። ሲጀመር ሁሉም ዱርዬ ሌባ አይደለም። ስንት ታማኝ ዱርዬ አለ። እሱ ነው። ማን ነው? የድሮ ፍቅረኛዬ። አንቺ ከአንድ ሰው ጋር እንዳለሽ አላልኩሽም? ተረጋጋ እባክህ፣ ምንም አልተፈጠረም። አንተን ያናገር የለም እባክህ። ያማህል ጀበር በኔና በሱ ማለት አትግባ፣ አይመለከትም። ወደዛ ሂድ። ለነገሩ ልክ ነሽ። እኔ ምን አገባኝ? ጀሞ የናችሁ ሮክ ፔፐር ሲዘር ሮክ ፔፐር ሲዘር ተበልታል። ሮክ ፔፐር ሲዘር ሄይ የዛሬው ዝነጣ ደግሞ ከባድ ነው። የዚህ ልጅ ነገር በቃ ላባለኝ በሰም ሆነ ባር። ምን ያስገለፍጣችኋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራኝ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ፌተኗ አቤት። ሳልጠራሽ ታዲያ ከፍቴ ቆምከው ለምንድን ነው? የሰፈሩ ወንድ ላይ ነው የጣለባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር እኔ ማመጣት። እና እንዴት አገኘኸኝ? እባክህ ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ዘፈኑማ እንዴ ለኔ ተዘፍኗል። እንግዲህ አይሻል። እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜብህ ሊሆን ይችላል። ለማንኛውም እንተዋወቅ። እንደ ልጅ ማይክ ዘመናዊ ብለህ ጥራኝ። ታዲያ አደራህን እንደ ሰፈር ወንዶች አይነን እኔ ላይ እንዳትጥልብኝ። እንደ ልዕልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ከዚህ ሁሉ እንደቀረን አንድ ጥይት እሱ ነበር። ከሸፈ መች ተተኮስኩና። ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለችም። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 እጨምራለሁ። 15 ቀን ብቻ። ስሟን እንኳን ሳትነግር አንዱ ቀን አለቀብህ እኮ። የማርያም መንገድ ስጡኝ በልና የአንዱን ቀን ከፍለህ ድስት 15ኛው ቀን ላይ ምንም ሰበብ አልፈልግም። አውች የማል እንዴ? ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን ነው የጠየኩህ። ለነገሩ ስትታይም ስራ ያላት መስሎኝ። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድነው? ለምን በዚሁ አጋጣሚ አንተዋወቅ? ነገሩን አጋጣሚ ለማድረግ አትሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬያለሁ። ትክክለኛ ስምሽ እንድትነግሪኝ እፈልጋለሁ። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩህ ግን ምን እበጠብጥሻለሁ። እንቅልፍሽን ነው የማሳጣው። ኧረ እባክህ፣ ሌላስ ምን ልታደርገኝ አሰብክ? እየቀለድኩ አይደል። ብትነግሪኝ ነው የሚሻለሽ። አልነግርህም። ነገ በጧት እፈልጋችኋለሁ። ኮሚሽን አለው? ይኖረዋል። ስንት ሰዓት? 12 ሰዓት። ምን ሀገሬው በሙሉ ይወድሻል። ልታዘዝ? ማነሽ? ነይ ወደዚህ። እሺ አንዴ ልታዘዘው ነው መጣል። አያስፈልግም። ነይ ታዘዥኝ። እሱ ከኔ ጋር ነው። አረ ታዲያ ለምን አብራችሁ አትቀመጡ? ብዬ ደግሞ ከዚህ ገንገበት ሰራተኛ ጋር ልቀመጥ? ነይ ታዘዥኝ። የምትፈልገው ነገር አለ? ማናጀር የለም? ምን አይነት ሰራተኛ ነው የምትቀጥሩት? ደንበኛ እንኳን በስርዓት አያስተናግዱ። ደንበኛችን አንተ እነሱን በስርዓት ሳታናገር እንዴት እነሱ በስርዓት እንዲያናገሩ ትጠብቃለህ? ማን እንደሆንኩ አላወቅሽም መሰለኝ። ካፌሽን በስርዓት መቀጠል አትፈልጊም? ካፌን የምታስቀጥለው አንተ አይደለም። ይሄን ጨምሮ 6 ካፌዎች አሉኝ። ሰራተኛ ማክበር ባንችል እንኳን መስደብ አችልም። ሰራተኛ እንጂ ባሪያ አይደለም። አንተ ራሱ ለማያከብር ሰው ለምን ትሰራለህ? ማን እንደሚያዋጣ ያለ ተነስና መኪናውን አምጣ። እንደውም እዚህ መብላት አትፈልግም። ከዚህ በኋላ ስራዬን አለቅቻለሁ አለቃ። ምን በረሃብ መሞት ፈልጋል ማለት ነው?
በራብ አልሞትም፣ ጉልበት አለኝ። የትም ቦታ ቢሆን በጉልበቴ ሰርቼ መብላት እችላለሁ። ልክ ነህ። ስንት ነበር እሱ የሚከፍለው? 10,000። እኔ 20,000 እከፍልሃለሁ። አባቴ እየደከሙ ስለሆነ የሱ ሹፌር ትሆናለህ። እውነት? አዎ። አንተ ያማል እንዴ? መኪና መንዳት እንደማልችል ያወቅ ማል ይወስደኝ ነው። እንግዲህ እግዚአብሔር ይሁንክ። የሚበላውን አቅርብለት ነው። ምን ታዘዝ? ሰራናል። በእናትሽ እናት በሌላ መኪና ሂጂ ተባበሪኝ። እንዴ ለምን ሌላ ጠርተሽ አትሄጂም እንዴ? ኧረ በጣም ቸኩዬ ነው አልመጣለኝ። እኔም ቸኩላለሁ። የስራ ኢንተርቪው አለብኝ። 5 ደቂቃ ነው የቀረኝ። ይቅርታ እናቴ ታማ ሆስፒታል ገብታብኝ ነው። እባክሽ ተባበሪ። ነይ እሺ በቃ። ኡፍ እንዴት ነበር? አልሳካም። በቃ አረፈድኩ። በጊዜ ነበርኩ የወጣሽው። እንዴት አረፈድሽ? አዎ ግን ለሌላ ሰው ተባበራለሁ ብዬ ስራው አመለጠኝ። ባክሽ ላንቺ ያለው የትም አይሄድም። ሰላም ወይዘሪት አና ነሽ? አዎ ነኝ። ከዜብራ ትሬዲንግ ነው የምደውለው። ሂሳብ ሰራተኛችን እንድትሆኚ እንፈልጋለን። ዜብራ ትሬዲንግ የሚባል እኔ ሲቪን አላስገባውም እኮ። አውቃለሁ። ጠዋት ኮንትራት ታክሲሽን ለእህቴ ለቀሽላት ነበር። ታክሲው ሲቪሽን አግኝታ የሰጠችኝ እሷ ናት። ጥሩ የስራ ልምድ አለሽ። እኛ ሂሳብ ሰራተኛ እንፈልግ ነበር። ከቻልሽ ነገ መተሽ እንፈራረም። እችላለሁ። እሺ እመጣለሁ። መልካም ቀን። ደግሞ ፍቅር ሲያምጣው ስልኬ ላይ ልደውልበት። ውይ የኔ ፍቅር ለወንድሜ ብር እየላኩ ነው። እንዴ ይሄን ሁሉ ብር ለምን እንደምትልክለት? ነግርሻለሁ ብዬ እኮ የወንድሜ ሚስት ልትወልድ ነው። ብር በጣም ያስፈልጋታል። እንዴ አባ ስራ መጀመሪያችን እኮ ነው። አዎ ስራ መጀመሪያችን ነው፣ ግን ካለበት ችግር አይበልጥም። እሺ እኛ ነገ ብንቸገር የሚደርስልን ይመስላል? እንዴ ወንድሜ እኮ ነው በደንብ እንጂ። እሺ ችግር ሳይደርስብን በቀላል ነገር ማወቅ እንችላለን። ደውልለትና ችግር እንደደረሰብን ንገረው። የሚያግዝህ ከሆነ ብሩን ትሰጠዋለህ። ወንድሜ ያልኩህን ብር አገኘህልኝ? አላገኘውም፣ ግን ከሚስቴ ጋር ተጣልተን ቤቱን ለቅቄላት ልወጣ ነው። ለትንሽ ጊዜ ካንተ ጋር መቆየት እችላለሁ? በእናትህ የሚስቴ ዘመዶች ሊመጡ ይችላሉ። አይመችም፣ ሌላ ቦታ ሞክር። እሺ ችግር የለውም። ይቅርታ አድርግልኝ። አንቺ ልክ ነበርሽ። አየህ አይደል? ለአንተ ለችግር ጊዜ አይደርስልክም፣ ግን አሁን ሚስቱ እርጉዝ ስለሆነች አንጨክንበትም። የተወሰነውን ብር ስጠው። ትሽ አመለጠኝ። አባ በዚህ በኩል ሰው የታቻል ቆሬ ለበሰ ሌባ። ጭራሽ ብዬ አንተም ቤት መስረቄ መሸሸጊያ ያረኩት ካንተ አይን ልሸሽ ወደ ቤት መጣሁ። እኔ የረከስኩ ነኝ፣ ረክሻለሁ። ከየትም ሰርቄ ያንተም ቤት መደበቄ መሸሸጊያ ያረኩ። አምላኬ ምን አይነት ማረባ ሰው ነኝ። ምን ሆነ ነው የምታለቅሰው ወንድሜ? አትቅረቢኝ እህቴ። እኔ ሌባ ሰው ነኝ፣ ማልሆን ሰው ነኝ። ከሰዎች መንትፌ ቦርሳ ወደዚህ ቤት ገባሁ። ይህን የተቀደሰ ስፍራ አረከስኩት። አላረከስከውም ወንድሜ። ሰዎች በደልና ኃጢአት ሰርተው ተጸጽተው ይቅር በለኝ ብለው የሚጮሁበት መሸሸጊያ ስፍራቸው እኮ እሱ ነው። አንተን ሰዎች አሳደዱክ፣ እሱ ግን ተቀበለክ። ሰዎች ሊደበድቡ ዱላ ያዙ፣ እሱ ግን ሊያቅፍክ በሩን ከፈተ። እዚህ የመጣኸው ድንገት ይመስልሃል? አይደለም፣ ኪዳነ ምሕረት ጠርታክ ነው። ግን እኔ ይሄን ቦርሳ የሰረኩት ምን ላድርግ? እርቦኝ ነው። አሁን የሰረከውን ለባለቤቱ መልስ። ከዚህ በኋላ ግን አይደለም ልሰርቅ፣ በላቤ ያገኘከውን ትንሿን ገንዘብ እንኳን አስራት በኩራትህን ለቤተ ክርስቲያን ማውጣት አለብህ። እግዚአብሔር ካንተ ጋር፣ እሱ ደግሞ ካንተ ጋር ከሆነ ምንም የምታጣው ነገር የለም። ይሄን ቦርሳ መልሳለሁ። ከዛ እጄ በላቤ ሰርቻ አስራት በኩራቴን አውጣለሁ። የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ። እንደው ፈጣሪ አባት። አቤት። እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ የምልህ እዚህ ድረስ ከመጣ ለምን ራስ አታስገብቱ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። በየትኛው ስራ ይልቅባ? ይኸውልህ ወንድሜ፣ ቤተክርስቲያን እኮ የምንመጣው ሁላችንም ስለቆሸሽን ለመንጻት ነው።
ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል። ሂድና ሸክምህን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ እድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። እሱ እኮ ይወድሃል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ። ፈጣሪ ምን ይሳናል? ወይ እግዚአብሔር ተመስገን ተመስገን እንዴ ተመስገን ጌታዬ። ይቺ ልጅ ትሞታለች ሲባል አበደች እንዴ? ተመስገንልኝ ተመስገን። ምን ሆነሽ ነው? ዳንኩኝ እኮ ዳግዬ፣ ከካንሰር ነፃ ነሽ ተባልኩ። ለመሞት አንድ ሳምንት እንደቀራት ነግሮ አሳበዷት። ደስ አይልም ዳግዬ? በእርግጥ ከባድ ነው፣ ግን ደግሞ እግዚአብሔር የፈቀደው ነው የሚሆነው። እሱማ እግዚአብሔር የፈቀደው ሆነ። ወይኔ ቆይ አንዴ መልሼ ልደውል። ሃኒ ዚዙ እንዴት ነሽ? ሃኒ ደህና ነሽ? ደህና ነኝ ዚዙዬ፣ ዛሬ በጣም ደህና ነኝ። የሆነ ነገር ልነግርሽ ነበር። ምንድን ነው? እሺ ንገሪኝ። ከትምህርት ቤት ነበር የመጣሁት። ለስኮላርሺፕ ከተፈተኑት 100 ተማሪዎች 5 ተማሪዎች ብቻ ነው ያለፉት። ከ5 ተማሪዎች መካከል ደግሞ አንዷ አንቺ ነሽ። ወይኔ እግዚአብሔር ምን ይሳናል? ወይኔ እንግዲህ ፈሎ ተመስገን ተመስገን ጌታዬ። እንዴት ነው ደስ የሚለው። ግን በህመምሽ ምክንያት መሄዳችን ተብሏል። ተሻለኝ እኮ አሁን እኮ ነው የወጣው። እስካላመናችሁኝ ያው አያችሁ፣ ያው መቀድኛለሁ። ቆይ እንዴት ከካንሰር ነፃ ነሽ እኮ ነው የሚለው። ግን እንዴት ልትሞቺ ትንሽ ቀን ይቀርሻል ተባለ ነበር። ግን ሰሜን ሸዋ የምትገኘውን ኪዳነ ምሕረት ሄጄ ለመንኩ። ውጤቱን ከማየቴ በፊት ሄጄ ተስዬ መጣሁ። እሷም አላሳፈረችኝም። ይሄ ሁሉ ነገሬን አስተካከለችልኝ። የምርሽን ነው? አዎ። ወይኔ ይሄ የምታዩት ስለት ሰሚ የሆነችው የእናታችን የቅድስት ኪዳነ ምሕረት ቤት ነው። የኪዳነ ምሕረት ወዳጅ የሆናችሁ በሙሉ መጪው ክረምት ስለሆነ አስራት በኩራታችንን ገጠር በምትገኝ ቤተክርስቲያን በማስገባት የፈረሰውን ቤተ መቅደሷን እናሰራ። የእናቴን ቤት የሸጥኩት ከአረብ ሀገር እኮ የመጣሁት ላንተ እና እኔ ሽጪ ብዬሻለሁ። እኔ ነኝ ብዬሻለሁ። ምን እናቴ እስከ መቼ ነው በሰው ሀገር የምትቃጠዩ? የእናትሽን ቤት ሽጭና ያለሽንን ብር ላኪልኝና ነይና የልጅ አባት አድርጊኝ ያልከኝ አልነበር? እና እሱ ድሮ ነዋ። በድሮ በር ያረሰ የለም። ምን ተገኘ ዛሬ? ሚስት ላገባ ነው። የኔ ፍቅር እንኳን ከልቤ ነበር። ያንተ ፍቅር ከቁስ እንደሆነ ባቅ ኖሮ ሊያውም አስተሳሰብ አፈር ካፈር ያልተሻለ። ማን ነው አፈር? አንቺ እንደውም ፍቅሬ መጣች። የእናትሽን ቤት ሸጠሽ የሰጠሽኝን ብር በስሟ ዞሬላታለሁ። ቢቆይ እንጂ መች ቀራ የሰሩት ያስቀመጡት ለአንዱ ወገን ባይስማማ። እህቴ ናት። የእህቴን ገንዘብ በእጅ አዙር አስመልሼዋለሁ። እንዳንተ አይነት ቀሽም ልብ ያላቸው ወንዶች ናቸው። እሺ የስንቱን ጥሩ ወንድ ስም የሚያሰድቡት። ስንቷን አሳብዳችኋል። ስንቷን ሴት እንደዚህ በዝብዛችኋል። ሁሉም ሰው የዘራውን ነው የሚያጭደው። ይቀመጣል እንዳደራ